የዓለም የኃይል አቅርቦት ወሳጅ ቧንቧ የሆነው የሆርሙዝ ባህረ ሰላጤ በአሁኑ ወቅት እጅግ አሳሳቢ በሆነ የደህንነት ቀውስ ውስጥ ይገኛል። ይህ ጠባብ የባህር መስመር የዓለምን የነዳጅና የተፈጥሮ ጋዝ ፍሰት በመቆጣጠር ረገድ የማይተካ ሚና ያለው ቢሆንም በአሁኑ ሰዓት ግን በኢራን ወታደራዊ ስልቶችና በዲፕሎማሲያዊ ውጥረት ሳቢያ አደገኛ ቀጠና ሆኗል። ይህ አፍሮ ኒውስ ነው። የሰዓቱን ዜና ይዘን ቀርበናል። አብራችሁን ቆዩ። ኢራን ውሃ ውስጥ ያጠመደቻቸው ፈንጂዎች አድራሻ ጠፉባት። አሜሪካ የኃይል እርምጃ ማስጠንቀቂያ አስተላለፈች። ኢራን በውይይቱ ላይ ያስቀመጠቻቸው 4 ቅድመ ሁኔታዎች ምንድን ናቸው? እነዚህን መረጃዎች በሰዓቱ ዜና በዝርዝር እንመለከታለን። አብራችሁን ቆዩ። የኒውዮርክ ታይምስ እና ሌሎች ታማኝ የመረጃ ምንጮች ይዘውት የወጡት ሪፖርት እንደሚያሳየው ኢራን በግጭቱ ወቅት በስልት የዘረጋቻቸው የባህር ፈንጂዎች አሁን ላይ በቁጥጥሯ ስር መሆን አለመሆናቸውን ጥያቄ እያስነሳ እንደሚገኝ እየገለጹ ይገኛሉ። እዚህ ጋር አስገራሚው ነገር ኢራን እነዚህን ፈንጂዎች የት እንዳሰፈረቻቸው በትክክል መመዝገብ አለመቻሏ ሲሆን ይሄም ሁኔታውን ከፖለቲካዊ ውዝግብ ወደ ቴክኒካዊ የደህንነት ቀውስ ቀይሮታል። ይህ መረጃ የዓለምን የኢነርጂና የንግድ አጋሮች በከፍተኛ ስጋት ውስጥ የከተተ ሲሆን ሆርሙዝ ቴክኒካዊ በሆነ መልኩ ክፍት ነው ተብሎ ቢታወጅም በተግባር ግን ድብቅ ፈንጂዎች በመኖራቸው ምክንያት ለማንኛውም የንግድ ወይም ወታደራዊ መርከብ እጅግ አደገኛ ሆኗል። የአሜሪካ የባህር ኃይል መርከቦች ቢሆኑም ይህንን አደገኛ የባህር መስመር ለማቋረጥ በሚያደርጉት ጥረት በየጊዜው ከሚለዋወጡ የኢራን ማስጠንቀቂያዎችና ከፈንጂዎች ስጋት ጋር እየተጋፈጡ ይገኛሉ። ይህ ሁኔታ ጦርነቱ በጠረጴዛ ዙሪያ ቢቀዘቅዝም በባህሩ ላይ ያለው የጸጥታ ሁኔታ ግን አሁንም ፍንዳታ ሊያስከትል በሚችል ስስ ክር ላይ እንደተንጠለጠለ ያሳያል። የኢራን ታስኒም የዜና ወኪል እንደሚለው የኢራን ኃይሎች ባህሩ ላይ የወሰዱት እርምጃ የሀገሪቱን የደህንነት ጥንካሬ ለማሳየት የታለመ ቢሆንም በእውነቱ ግን በዓለም አቀፍ የነዳጅ አቅርቦት ላይ የደቀነው የፈንጂ ስጋት የድርድሩን ሂደት የበለጠ ውስብስብና ጊዜ የሚሻ አድርጎታል ይላል። የፈንጂዎቹ ቦታ ለመታወቅ የኢራንን የባህር ላይ አቅምና ለቀጣይ የሰላም ድርድሩ የሚኖረውን አስተዋጽኦ በጥያቄ ምልክት ውስጥ ይጥለዋል። አሜሪካና አጋሮቿ የባህሩን መስመር ለማጽዳትና ከፍት ለማድረግ ቢሞክሩም የጠፉ ፈንጂዎች የሚያደርሱት ስጋት ግን የባህረ ሰላጤውን ደህንነት ለረጅም ጊዜ ሊያውኩት የሚችሉበት እድል ከፍተኛ ነው። በኢስላማባድ እየተካሄደ ያለው ድርድር በወለደው ከፍተኛ የዲፕሎማሲ ተስፋና በተግባር በሚታየው የኢራን የጠነከረ አቋም መካከል ትልቅ ክፍተት ተፈጥሯል። ኢራን ድርድሩን ለመጀመር ብቻ ሳይሆን ለስኬታማነቱ ቅድመ ሁኔታ ያደረገቻቸው 4 ነጥቦች የድርድሩን ጠረጴዛ እጅግ ፈታኝ አድርጎታል። እነዚህ 4 ቀይ መስመሮች ወይንም ሬድ ላይንስ የኢራንን የቀጠናው የበላይነት ፍላጎት የሚያንጸባርቁ ሲሆኑ እነሱም የመጀመሪያው ኢራን የሆርሙዝ ባህረ ሰላጤ ላይ ሙሉ ስልጣን እንዲኖራት ትፈልጋለች። ይህም የመተላለፊያ መንገዱን የመቆጣጠርና እንዲያም ከዓለም አቀፍ መርከቦች የትራንዚት ክፍያ የመሰብሰብ መብትን የሚያጎናጽፋት ይሆናል። ሁለተኛው ኢራን ከግጭቱ ጋር በተያያዘ የተሰነዘሩባትን ጥቃቶች የአግሬሲቭ ወይንም ደግሞ የጥቃት ፈጻሚ ተግባር በማለት በመፈረጅ ሙሉ የጦርነት ካሳ እንዲከፈላት አጥብቃ ትጠይቃለች። ሶስተኛው በተለያዩ ዓለም አቀፍ ባንኮች ታግደው የሚገኙ የኢራን ንብረቶች ምንም አይነት ቅድመ ሁኔታ ሳይቀመጥላቸው በአስቸኳይ እንዲለቀቁ የሚጠይቅ ሲሆን አራተኛውና የመጨረሻው ትልቁ የጂኦፖለቲካዊ ቅድመ ሁኔታ ሊባል የሚችለው በሊባኖስ ግንባር ሙሉ የተኩስ አቁም ካልተደረገ በስተቀር ከሌሎቹ ነጥቦች ጋር እንደማትደራደር አቋም ወስዳለች። እነዚህ ጥያቄዎች ለዩናይትድ ስቴትስ የድርድር ቡድን ትልቅ ፈተና ሆኗል። የአሜሪካን ቀጠናዊ ሚዛን ሊያናጋ የሚችል የውሳኔ አሰጣጥ ሂደት በመሆኑ በአሜሪካ በኩል ጥንቃቄ የተሞላበት ምላሽ እየተሰጠ ይገኛል። የኢራን አቋም ድርድሩ ለምን በመር ላይ ተጣብቆ እንደቆየ የሚያሳይ ዋነኛ ምክንያት ሲሆን ድርድሩ ለዘላቂ ሰላም መሰረት መጣል ቢችልም ኢራን ያቀረበቻቸው መስፈርቶች የድርድሩን ሂደት ከሰላም ውይይት ይልቅ
ወደ ጥብቅ የፍላጎት ግብይት ቀይሮታል። በኢራን የቀረቡትን ከባድ የድርድር መስፈርቶች አሜሪካ የምትመለከተው ከዲፕሎማሲያዊ ይልቅ በወታደራዊ የበላይነት ማዕቀፍ ሲሆን በዚህም ዶናልድ ትራምፕ ለሁኔታው የሰጡት ምላሽ የኢራንን ድርድሮች የድክመት ማሳያ አድርገው በመቁጠር አሜሪካ ምንም አይነት የተለየ እቅድ ወይንም ባካፕ ፕላን እንደማያስፈልጋት በአደባባይ አስተዋውቀዋል። ትራምፕ የኢራን ወታደራዊ አቅም በአሜሪካ ጥቃቶች በእጅጉ እንደተዳከመ፣ ሚሳኤሎቿ እንደተመቱና የማምረት አቅሟ እንደተመናመነ ያምናሉ። አሜሪካ ከኢራን ጋር የሚደረገው ድርድር ካልተሳካ የጦርነት አማራጭ ቀጥተኛና ውጤታማ ይሆናል እምነት አላቸው። ለዚህም የኛ ወታደራዊ ኃይል አስደናቂ ስራ ሰርቷል የሚለው አስተያየታቸው አሜሪካ በድርድር ውስጥ ያላትን የመወሰን አቅም ወይንም ሌቨሬጅ በግልጽ ያሳያል። ኢራን የባህር መንገዱን ብትዘጋው እንኳን አሜሪካና አጋሮቿ የዓለምን የንግድ መስመር ክፍት ለማድረግ ወታደራዊ ዝግጅት እንዳላቸውና የባህረ ሰላጤው መከፈት በራሱ ጊዜ የሚመጣ ጉዳይ እንደሆነ ትራምፕ ይናገራሉ። በአሜሪካ በኩል ያለው የአቋም በድርድሩ ጠረጴዛ ላይ ያለውን ውጥረት የበለጠ ያባብሰዋል። ኢራን የሉዓላዊነትና የካሳ ጥያቄዎቿን ስታነሳ አሜሪካ በበኩሏ የኒውክሌር ጦር መሳሪያ መታገድና አጠቃላይ የኢራን ወታደራዊ መዳከም ላይ ትኩረት ማድረጓ የሁለቱን ሀገራት የመፍትሄ ሐሳቦች የሰማይና የምድር ያህል እንዲራራቁ አድርጓቸዋል። ይህ ግጭት ድርድሩን ወደ ዲፕሎማሲያዊ መስመር ሳይሆን ወደ ወታደራዊ አቅም መፋተሽ መድረክ ለውጦታል ይላሉ አንዳንድ ተንታኞች። የፖለቲካ ተንታኙ ዴቪድ ቢ ሮበርትስ የሆርሙዝ ባህረ ሰላጤ መከፈት በወታደራዊ ኃይል ወይም በፖለቲካ ስምምነት ብቻ ሳይሆን በዓለም አቀፍ የኢንሹራንስና የኢንዱስትሪ ዘርፍ እምነት ላይ የተንጠለጠለ ጉዳይ እንደሆነ ይገልጻሉ። በኢስላማባድ የሚካሄደው ድርድር በዓለም ታሪክ እጅግ አስቸጋሪ ከሚባሉ የዲፕሎማሲ ፈተናዎች አንዱ ሲሆን በአንድ በኩል ኢራን የገዛ ሉዓላዊነቷንና የኢኮኖሚ መብቷን ለማስከበር የምትከተለው ጠንካራ መስመር፣ በሌላ በኩል ደግሞ አሜሪካ ባላት ወታደራዊ ልዕልና ለመጫን የምታደርገው ጥረት ሁኔታውን በስስ ክር ላይ ጥሎታል። የሆርሙዝ ባህረ ሰላጤ ቴክኒካዊ መፍትሄ እንደ ፈንጂ ማጽዳት ሳይኖር ዲፕሎማሲው ስምምነት በተግባር ላይ ሊውል የሚችልበት እድል እጅግ አናሳ ነው። የዓለም የኢኮኖሚ የደም ስር የሆነው ይህ መስመር አሁን ባለው የጥርጣሬና የፉክክር ሁኔታ ውስጥ መቆየቱ ለመላው ዓለም ያልተጠበቁ የኢኮኖሚ መዘዞችን ሊያመጣ እንደሚችል የተለያዩ የፖለቲካ ተንታኞች ሲናገሩ ይደመጣሉ። እናንተ አድማጮቻችን ምን ታስባላችሁ? በዚህ ሁኔታ ድርድሩ ይሳካል ወይስ ጦርነቱ ወደ ተባባሰ ምዕራፍ ያመራል? አስተያየታችሁን በኮመንት ላይ ያስቀምጡልን። አዳዲስ መረጃዎችና ትንታኔዎች እንዲደርሳችሁ ቻናላችንን ሰብስክራይብ በማድረግ የደውል ምልክቱን ይጫኑ።